ሶስት ጊዜ ቁል ሁወላህ አሐድ መቅራት ቁርአንን እንደማختም ነው ተብሏል 10 ጊዜ በየቀኑ አንድ ሰው ቁል ሁወላህ አሐድን 10 ከቀራ ጀነት ውስጥ ቤተ መንግስት ይገነባለታል ተብሏል በአንድ ደቂቃ ውስጥ ለአንድ ደቂቃ ዋጋ እንድትሰጥ ረመዳን ስልጠናውን ይሰጣል ለጊዜ ትርጉም እንድትሰጥ ጊዜ የምትጠየቅበት የህይወትህ ጸጋ እንደሆነ وعن عمره فيما أفناه وعن شبابه فيما أبلاه የቂያም ቀን ስራ ሳይጀመር ምዘና ከምንጠየቀው አራት ጥያቄ ውስጥ እድሜ ሰጥቼ ነበር በምን አጠፋው 5 ደቂቃ አላህ ዘንድ ሂሳብ ትቀርባለች لا يغادر صغيرة ولا كبيرة إلا أحصاها ትንሽም ትልቅም አላህ ይጠይቀናል እዚህ ቦታ ላይ ቲክቶክ ስታይ አንድ ሰዓት ምን ያረክ ነበር ጥያቄ አለ መዝገቡ ደግሞ ከባድ ነው ያሳልፈው ነገር የለው أحصاه الله ونسوه ነው የሚለው አላህ እነሱ ረሱት እኛ መዝግበነዋል ይላል አላህ አይረሳም የዛሬ 40 ዓመት የሰራው ተጽፏል ለጊዜ ዋጋ እንድትሰጥ ረመዳን መጥቶ ኩትኮታ ይሰጣል ያኔ ቀጠሮ ታከብራለህ አዳን ሲል ላፍጥር እንደምትለው ቀጠሮ ሰዓት ሲደርስ ልህድ ማለት ትጀምራለህ አንደኛው ስልጠና እሱ